ሁላችንም አዳምና ሔዋንን በመጽሐፍ ቅዱስ እናውቃቸዋለን። በፈጣሪ የተፈጠሩ የመጀመሪያዎቹ ባልና ሚስት መሆናቸውንም አንብበናል። ነገር ግን ሔዋን የመጀመሪያ ሴት መሆኗን የሚቃወም አንድ የአይሁድ አፈታሪክ አለ። በዘፍጥረት ምዕራፍ 1 ከቁጥር 26 እስከ 27 እንዲህ ይላል። እግዚአብሔር ሰውን በራሱ አምሳል ፈጠረው፣ በእግዚአብሔር ኤሎሂም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ነገር ግን በዘፍጥረት ምዕራፍ 2 በብዙ ሰዎች ዘንድ ዕውቅና ያለው ስለ ሰው ልጅ አፈጣጠር የሚያነሳ ሌላ ክፍል እናገኛለን። በዘፍጥረት ምዕራፍ 2 ከቁጥር 20 እስከ 22 እግዚአብሔር አምላክም ያህዌ ኤሎሂም በአዳም ላይ ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከጎድኑ አንዲት አጥንት ወስዶ በሥጋ ሞላው። እግዚአብሔር አምላክ የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። አዳምም ሔዋን የአካሉ ክፋይ መሆኗን ተገነዘበ። በዘፍጥረት ምዕራፍ 2 ቁጥር 23 ላይም እንዲህ አለ፣ እነሆ ይህች አጥንት አጥንቴ ናት፣ ሥጋም ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ስለዚህ እንደምታዩት ስለ ሴት ልጅ አፈጣጠር ሁለት የተለያዩ ሁኔታዎች እንዳሉ እንገነዘባለን። እግዚአብሔር በሁለቱ ምዕራፍ ወንድን የፈጠረው ከአፈር ቢሆንም በምዕራፍ 2 ግን ሴት ልጅ የተሰራችው ከአዳም ጎን አጥንት ሆኖ እናገኘዋለን። ይህም በአይሁዳውያን ዘንድ ሴት ልጅ እንዴት ሁለት ጊዜ በተለያየ መንገድ ልትፈጠር ቻለች የሚል ጥያቄ አስነስቷል። የጥንት ራባዮች ወይም የአይሁድ የሃይማኖት መሪዎች ይህን የሔዋን ሁለት የተለያዩ ጽንሰ ሐሳቦች ልብ ብለዋቸዋል። ስለዚህም ለዚህ ውዝግብ መፍትሄ ሆኖ ያገኙት ከአዳም ጋር ከአፈር የተሰራችው የመጀመሪያው ሴት የአዳም የመጀመሪያ ሚስት መሆኗን በማስቀመጥ ነበር። ስለዚህም ከአዳም ጋር ለመስማማት ፈቃደኛ ባለመሆኗ እግዚአብሔር በሔዋን ተክቷታል። ይህችም ሴት ሌሊት በመባል ትታወቃለች። በታሪክ ተመራማሪዎችና በምሁራን ዘንድ የሌሊት መነሻ ታሪክ መጽሐፍ ቅዱስ መሆኑን ቢታመንም ስለ እርሷ ዝርዝር ታሪኮች በሱሜሪያን አፈ ታሪክ ሊሎ ተብላ የምትታወቅ ቫምፓየርና በሜሶፖታሚያ ሱኩቢ የተባለች ጋኔን ተደርጋ መቀመጧ ለተመራማሪዎች መነሻዋ ይህ ነው ብለው በእርግጠኝነት ለመደምደም አስቸግሯቸዋል። ሌሊት ለመጀመሪያ ጊዜ ከፍጥረት ጅማሬ ጋር ተያይዛ የተነሳችው በሂስቶሪካል አይሁዳዊ ጽሑፎቹ በሚታወቀው በቤንሲራ ወይም በሲራች ሥራዎች ውስጥ ነው። ቤንሲራ የነቢዩ ኤርምያስ የልጅ ልጅ የነበረ ሲሆን በጽሑፎቹም በሕይወቱ ስላሳለፋቸው ጀብዶችና ስለሰማቸው ታሪኮች ዝርዝር ማብራሪያዎችን አካቷል። ዘ አልፋቤት ኦፍ ቤንሲራ በተባለው ስነ ጽሑፍ ነው የሌሊት ታሪክ ለመጀመሪያ ጊዜ ለዓለም ዓይን የበቃው። ታሪኩ እንደሚያስረዳው ሌሊት የአዳም የመጀመሪያ ሚስት መሆኗንና ከአዳም ጋር እኩል ከአፈር እንደተፈጠረች ነው። እንደ አዳም በተመሳሳይ ሁኔታ በመፈጠሯም ሌሊት ለባሏ ምኞት ተገዢ አልነበረችም። ሌሊትና አዳም በገነት የአትክልት ስፍራ ሕይወታቸውን እየገፉ የነበረ ቢሆንም ከባሏ ስምምነት መፍጠር ወይም ገነትን ለቆ መውጣት ሁለት ምርጫዎቿ ነበሩ። ሌሊት ነፃነቷን ስላስበለጠች ባሏን ጥላ ከገነት ወጣች። የመጀመሪያዋ ሴት ከስደቷ በኋላ በቀይ ባህር አቅራቢያ በሚገኝ ቦታ ሰፈረች። ፈጣሪም አሳምነው ወደ ገነት ይመልሷት ዘንድ መላእክቶችን ላከባት። ነገር ግን ሌሊት ለፈጣሪዋ ጀርባዋን ሰጠች። በዚህን ጊዜ እንደ ቤንሲራ ጽሑፍ ያለ ሚስቱ አዳም ብቸኝነት ይሰማው ጀመር። እግዚአብሔርም በብቸኝነት መሰቃየቱን ተመልክቶ ሌላ ሴት ሊፈጥርለት ወሰነ፣ ሔዋንን። በፈጣሪዋ ላይ ፊቷን በማዞሯና ጸጋውንም ባለመቀበሏ ሌሊት በአጋንንት ተያዘች፣ በሴት ቅርጽ ያለች ጋኔንም ሆነች። እንደ ጽሑፉ በዚህ አጋንንታዊ ቅርጿም ገና በተወለዱ ሕፃናት ላይ በሽታ ታመጣለች። ሕፃናትን ከእርሷ ለመጠበቅም ወላጆች ወደ ገነት ሊመልሷት በተላኩት መላእክት ስም አንገታቸው ላይ ክታብ ያደርጉላቸዋል። እነዚህ ታሪኮች እንዳስቀመጡት አዳምና ሔዋን በገነት በነበራቸው ደስተኛ ሕይወት ሌሊት በቅናት ተቃጥላለች።
ቤንሲራ እንዳስቀመጠው በበቀል ስሜት በመነሳሳትም እባብን ተመስላ የተከለከለውን የእውቀት ፍሬ ሔዋንና አዳም እንዲቀምሱት አደረገች። በዚህም ጥፋት ጥንዶቹ ከገነት ተባረሩ። የሌሊት ታሪክ የሚታወቅ ቢሆንም ይህ የታሪኳ ክፍል በመጽሐፍ ቅዱስ ባለመካተቱ ከአይሁዳውያን በስተቀር በሁሉም ክርስቲያናዊ እምነቶች ውድቅ ሆኗል። አንዳንድ ንድፈ ሐሳቦች እንዳስቀመጡት ከሆነ የሌሊት ታሪክ ከመጽሐፍ ቅዱስ የተወገደው አሁን በእጃችን የምናገኘውን የመጽሐፍ ቅዱስ ቅጂ ቀኖናዊ ይዘት በወሰኑት ካውንስሎች ወይም ምክር ቤቶች ውሳኔ መሆኑን ነው። የቤንሲራ ጽሑፍ ሲቀጥል ሌሊት ከገነት ወጥታ ጋኔን ከሆነች በኋላ እንደ እርሷ አይነት ጋኔኖች ለማብዛት አቅዳ ተነሳች። መላእክቶቹ ይህን እቅዷን ካወቁ በኋላ በዓለም ላይ ያለውን ክፋት ለመቀነስ ሲሉ በየቀኑ ከጋኔን ልጆቿ ቢያንስ አንዱን ማስወገድ ጀመሩ። በኋለኞቹ አፈታሪኮች የአጋንንት ልጆቿን ለማብዛት የቆንጆ ሴት አቋም በመያዝ ወንዶችን በማማለል እንደምትጠጋቸው፣ ከዚህም በላይ በእንቅልፍ ልባቸው አስገድዳ እስከ መድፈር እንደምትደርስ ያሳያሉ። በዘመናችን የሌሊት ጽንሰ ሐሳብ የሴቶችን ነፃነት ለማንጸባረቅ በፌሚኒስት እንቅስቃሴዎች ተጠልፏል። ሌሊት በመጽሐፍ ቅዱስ ስሟ የተጠቀሰው በኢሳይያስ አንድ ጊዜ ብቻ ነው። ቃል በቃልም የምድረ በዳ አራዊት ከጅቦች ጋር አብሮ ይሆናሉ፣ በበረሃ ፍየል የሚመሰሉ አጋንንትም እርስ በርስ ይጠራራሉ። የሌሊት ፍጥረታት ማረፊያቸውን በዚያ ያደርጋሉ፣ ለራሳቸውም የማረፊያ ቦታ ያገኛሉ። ኢሳይያስ ምዕራፍ 34 ቁጥር 14። አንዳንዶች እንደሚሉት ከሆነ ኢሳይያስ እዚህ ጽሑፍ ላይ ለመጥቀስ የሞከረው በጥንቱ የአይሁድ የቤንሲራ ታሪክ የተገኘችውን ሌሊትን እንደሆነ ነው። ሌሎች የመጽሐፍ ቅዱስ ተርጓሚዎች ግን ከሚጮህ ኩራ በላይ ቦታ አልሰጧትም። ከታሪኳ ገጽታ ያልተለመደውና አብዛኛው ሰው ያልሰማው ሌላኛው አፈ ታሪክ አዳምን ለመበቀል እባብ ተመስላ ወደ ገነት የገባችው እርሷ መሆኗን ነው። የተንኮል ሴራዋን በተግባር ላይ ለማዋልም ከእርሷ በኋላ ስለተፈጠረች የበታቿ አድርጋ የምታስባትን ታማኝ የነበረችውን ሔዋንን ከተከለከለው የእውቀት ዛፍ ፍሬ እንድትበላና ለባሏም እንድታቀምሰው አታለለቻት። ይህ ጽንሰ ሐሳብ አትኩሮት እንዲስብ ያደረገው የሰው ልጅ ውድቀት ተብሎ በተሰየመው ጥንታዊ ስዕል ላይ አታላይ ሆኖ የተቀመጠው እባብ ሳይሆን ከወገብ በላይ ሴት የሆነች ፍጡር መሆኗ ነው። ከዚህ ስዕል በኋላ የመጡት እንደ ማይክል አንጀሎ ያሉ አርቲስቶችም ይህን ጽንሰ ሐሳብ መሰረት በማድረግ እባቡን በሴት መስለውታል። በዘመናችን ያሉት አርኪኦሎጂስቶች ባደረጉት ቁፋሮ በሺህ ዓመታት የሚቆጠሩ ብዛት ያላቸው ክታቦች አግኝተዋል። ቀደም ሲል እንደጠቀስኩት እነዚህ ክታቦች ሌሊትን ለማራቅ የሚደረጉ ጌጦች ሲሆኑ ሌሊትን ወደ ገነት ለመመለስ የተከተሏትን የመላእክቶች ስም ተቀርጾበታል። ይህም የሚያሳየን እነዚህ ክታቦች በጥንቱ ዘመን አገልግሎት ላይ ይውሉ እንደነበር ነው። በአሁኑ ዘመንም በኢየሩሳሌም ሌሊትንና ጋኔኖቿን ለማራቅ እነዚህ ክታቦች ለመሸጥ በገበያ ላይ ይገኛሉ። የሌሊትን የታሪክ ጉዞ ስናጠቃልል ካገኘነው መልስ በላይ ተጨማሪ ጥያቄዎች ጭረውብን ይሆናል። እንደ ጋኔንም ሆነ እንደ ሴቶች መብት ትግል ምሳሌ የሌሊት ታሪክ በብዙዎች ዘንድ የመነጋገሪያ ነጥብ መሆኑን ቀጥሏል።